እልል እንኳን ደስ ያላችሁ እንኳን ደስ ያላችሁ። ትልቅ የድል ዜና ለአማራ ህዝብ ለፋኖ ወጣት። ፋኖ በሳተላይቱ በኩል ዛሬ አንድ ተንቀሳቃሽ ምስል ሲያጋራ ውሏል። ብዙዎች ይህንን አላመኑም ነበረ። አሁን ላይ ግን ማምሻውን እነ ሲኤንኤንም እነ ቢቢሲም ሳይቀሩ መዘገቡን ተያይዘውታል። የአብይ አህመድ ከፍተኛ አመራር የኦሮሚያ መሪ ሽመልስ አብዲሳ በተቀነባበረ ከፍተኛ ኦፕሬሽን በፋኖ ቁጥጥር ስር ውሏል። ይህ መረጃ ፍጹም ሐሰተኛ ነው በማለት በተለያዩ ፌስቡክ ፔጆች ውስጥ ሲዘዋወር የዋለ ሲሆን ፍጹም ሐሰተኛ ነው በማለት ብዙዎች ሲሟገቱ ቆይተው ነገር ግን አሁን ለማመን ተገደዋል። ፋኖ በድጋሚ በሳተላይቱ በኩል አንድ ተንቀሳቃሽ ምስል አጋርቷል። ሽመልስ አብዲሳ ሲናዘዝና ፋኖንም ሆነ የአማራን ህዝብ ይቅርታ ሲጠይቅ የሚያሳይ ቪዲዮ ተጋርቷል። ይህንን ቪዲዮ በቪዲዮ መሃላችን እያስገባን መረጃውን የምናቀብላችሁ ይሆናል። በመግቢያችን ላይ የተመለከታችሁትንም ተንቀሳቃሽ ምስል በፋኖ ሳተላይት በኩል ያገኘነው ፎቶ ነው። ይህ ነገር እውነት ነው። እጅጉኑ በጣም ደስ የሚል ዜና ነው። የፋኖ አባላት ከሰዓት መግለጫ እንደሰጡትና እንደተናገሩት ከሆነ ሽመልስ አብዲሳ በዛሬው ዕለት ከአብይ ጋር የሚያደርገው ወሳኝ ስብሰባ እንደነበረውና ከአዳማ ከተማ ወደ አዲስ አበባ ከተማ በሚያቀናበት ሰዓት ፈጣን መንገድ ወይም በተለምዶ ስሙ ሃይዌይ ተብሎ በሚጠራው መንገድ ላይ ድንገት የፋኖ አባላት ከጫካ ወጥተው ተኩስ እንደከፈቱ ተሰምቷል። በዚህም ላይ በተኩሱ ላይ የሽመልስ አብዲሳ ቦዲጋርዶች እስከ መጨረሻው ሰዓት የሚችሉትን እንዳደረጉና ነገር ግን መጨረሻ ላይ የፋኖን ድብደባ መቋቋም ባለመቻላቸው እያንዳንዳቸው መሬት እንደተረፈረፉ ተሰምቷል። ታዲያ በዚህ ሁኔታ ላይ ለማምለጥ ሲሞክር የነበረው ሽመልስ አብዲሳ በቁጥጥር ስር ውሏል። ለረጅም ሰዓት ፋኖ ያሯሯጦ ሲሆን ከመንገድልህ እጅህን ብሰጥ መልካም ነው ሲሉ ቢጠይቁት በቦዲጋርዶቹ ተስፋ የቆረጠው ሽመልስ አብዲሳ እጁን ለፋኖ አስረክበዋል። ይህንን የሰማው ጠቅላይ ሚኒስትሩ አብይ አህመድ ለረጅም ሰዓት ከሰዓት በኩል ስብሰባ እንዳደረጉና አሁን ላይም ለሌሎቹ አዲስ አበባ ለሚገኙ ባለስልጣናቶች ጥበቃ እንዲደረግ ትላልቅ ፓትሮሎችን እንደመደቡ ተሰምተዋል። በአዲስ አበባ በተለያየ ክልል የሚገኙ የአብይ ባለስልጣናት በዚህ ሰዓት ትልቅ ፍራቻና ስጋት ውስጥ እንደገቡ ተነግረዋል። ይህንን ተከትሎ ትላልቅ ባለስልጣናቶች ስልጣን ይለቃሉ ተብሎ እየተጠበቀ ይገኛል። ይህ የሚያስፈራው መንግስት ለባለስልጣናቱ የሚችለውን ሁላ ጥበቃ እንደሚያደርግ ቃል በመግባት በያሉበት አካባቢ በመከላከያ ሰራዊት በልዩ ኃይሎችና በፓትሮሎች ቤታቸው እንደሚጠበቅ ቃል ገብቶላቸዋል። ፋኖ ምን አይነት ጀብዱና ታሪክ ነው የሰራው? ፋኖ ምን አይነት ጀግና ነው ሲሉ ብዙዎች አወድሰውታል። በዚህ ደረጃ የአንድን ሀገር መንግስት ማንበርከክና ማስፈራራት ምን አይነት ጀብዱ ነው ሲባል ለታሪክ ይቀመጥ ለታሪክ ነገር ሲባል እየተነገረ ይገኛል። አሁን ላይ ፋኖ ትልቅ ስትራቴጂ ነድፏል። ሽመልስ አብዲሳን ለመያዝ ከ2 ሳምንት ጊዜ እንደፈጀበት የሚነገረው ፋኖ ብዙ ስትራቴጂዎችን ነድፎ በቁጥጥሩ ስር ሽመልስ አብዲሳን ለማስገባት ብዙ እንደለፋ እየተነገረ ይገኛል። ይህም ደግሞ ተሳክቶለት በሚወጣ ሰዓት በእንደዚህ አይነት አሳቻ ቦታዎች ላይ ተኩስ ከፍቶበታል። ሽመልስ አብዲሳን የመያዝ ፕሮጀክቱ የፋኖ ከፍተኛ ፕሮጀክት ሆኖ ቁልፍ ነገር ሆኖ ተቀመጠ ለምትሉት ሰዎች ፖለቲካዊ ምላሽ ከፋኖ ተሰጥቷል። ፋኖ ሽመልስ አብዲሳ ላይ ብዙ ስትራቴጂ እንዳለውና የአብይ ቁልፍ ሰው ሽመልስ አብዲሳ እንደሆነና ዋናው ቁልፉ የአብይ መክፈቻ ቁልፉ ሽመልስ አብዲሳ እንደሆነና አብይ ሽመልስ አብዲሳን ካጣ መክፈቻ ቁልፉን በማጣቱ በተቆለፈ ጋን ውስጥ እንደሚቀር ተነግሯል። ስለዚህ ፋኖ የሀገሩን ህዝብ አሁን ያለበትን ሁኔታ እንዲሁም የምግብ እርዳታ የተለያዩ እርዳታዎችን እና እንዲሁም ደግሞ ትላልቅ ቁልፍ ቦታዎችን ለማስለቀቅ ትልቅ ድርድር መጀመሩ ተነግሯል። ሽመልስ አብዲሳን እንደ ቁልፍ በመጠቀም ካልሆነ ሽመልስ አብዲሳን እገላለሁ፣ ሽመልስ አብዲሳን ደግሞ እንዳንገልህ ከፈለግ የአብይን ሚስጥር አውጣ ካልሆነ እንገልሃለን። አብይን ደግሞ በሌላ በኩል አብይ አህመድ ሽመልስ አብዲሳን ለማስፈታት የምናቀርብልህን ድርድር አንድ ባንድ ተቀበል፣ ከዛ ሽመልስ አብዲሳን እንለቅልሃለን። ድርድሩ በ48 ሰዓት ውስጥ ድርድሩን የማትቀበል ከሆነ እንሰዋዋለን ሲሉ አብይ አህመድም የገባው ሽመልስ አብዲሳ ራሱን አሳልፎ እንደማይሰጥና ሚስጥሮቹን አንድ ባንድ አውጥቶ ህይወቱን ለማትረፍ እንደሚሞክር ስለገባው አሁን በዚህ ሰዓት ሽመልስ አብዲሳን ለማስፈታት ሽርጉድ እያለ እንደሆነና ለፋኖ 48 ሰዓት ስጡኝ፣ በ48 ሰዓት ውስጥ ውሳኔን አሳውቃለሁ ሲል
ተናግሯል። የፋኖ አመራሮች እንደሚናገሩት ትላልቅ ቁልፍ ቦታዎችን ከመንግስት ለመቀበል ይህ ትልቁ ወሳኙ ሂደት ነው። እስካሁን ብዙ ሰዎችን ለመያዝ ሞክረናል። ነገር ግን ለሽመልስ አብዲሳ ትልቅ ኦፕሬሽን አቀነባብረን የፖለቲካ ዋናው ቁልፍ መሪ ነው ብለን ስላሰብን በቁጥጥራችን አድርገናል፣ ስራችንንም በድል አጠናቀናል ሲሉ አሳውቋል። ይህን ኦፕሬሽን በከፍተኛ ደረጃ የመራው ዘመነ ካሴ እንደሆነ ሲሰማ የአማራ ህዝብ እጅግ ደስታ ተሰምቶታል፣ ኩራት ተሰምቶታል። ዘመነ ካሴ በዚህ ጫካ ውስጥ ለቀናት በመቀመጥ ትልቅ ኦፕሬሽን በማዘጋጀት ወጣቶችን በመምራት እስከ መጨረሻው ሰዓት ሽመልስ አብዲሳን ቀፍድዶ ወስዶታል። ሽመልስ አብዲሳ አሁን የሚገኘው እንደሚባለው ከሆነ በአማራ ጫካ አካባቢ በአማራ ክልል ጫካ ውስጥ ታስሮ እንዳለና አማራ የሚችለውን ሁላ ድጋፍ እያደረገ እያበሉት እያጠጡትና ፍጹም እየተንከባከቡት እንደሆነና የአብይን መልስ ለ48 ሰዓት እየጠበቁ እንደሆነ ተሰምተዋል። ይህንን የሰሙት የኦሮሚያ ወጣቶች ታዲያ ለእኛ ይህ ከባድ ንቀት ነው፣ የሀገራችንን መንግስት ሽመልስ አብዲሳን ከክልሉ ላይ ከአዳማ ላይ አንጠልጥሎ መውሰድ ምን አይነት ንቀት ነው? እስከዚህ ድረስ ሰርገው እስከሚገቡ በክልላችን በዚህ ደረጃ እስከሚንቀሳቀሱ ባለስልጣናቶችንን አግተው እስከሚወስዱ አብይና የአብይ ጠባቂዎች የአብይ ሰራዊቶች ምን ይሰራሉ? የአብይ ፖሊሶች ምን ይሰራሉ? በማለት ቄሮ ንዴቱን አሳውቃል። ታዲያ ቄሮ በዚህ የተበሳጨው ቄሮ ሽመልስ አብዲሳ አንድ ነገር ከሆነ እኛ እጃችንን የምንቀስረው ወደ ፋኖ ሳይሆን ወደ አብይ አህመድ ነው ሲሉ ተናግረዋል። አብይ አህመድም የሚቻለውን አድርጎ ሽመልስ አብዲሳ ማስፈታት እንዳለበትና ሽመልስ አብዲሳን ካስፈታ በኋላ ፋኖ የተባለውን አካል ለአንዴና ለመጨረሻ ጊዜ እንዲደመስስላቸው እና ላረገው ንቀት ዋጋ እንዲከፍል አሳውቀዋል። አባላትም አስከትለው ነገሩ በዚህ እየከፋ የሚሄድ ከሆነ የሚወስዱት እርምጃ ከባድ እንደሆነ አሳውቋል። ፋኖም ይህንን አክሎ እኛም ዝም አንልም፣ እርምጃችን የከፋ ነው ሲል መግለጫ ሰጥቷል። በዚሁም ልክ ደግሞ የኦሮሚያ ወጣቶች ቄሮም አክሎ ከዚህ በፊት ኢትዮጵያ ላይ የሰራናቸውን ነገሮች አስታውሱ፣ ረብሻ ዳግም የማትፈልጉና የምንሰራቸውን ነገሮች የማትፈልጉ ከሆነ ሽመልስ አብዲሳን በሰላም ፍቱ። መንግስትን ብትሆን ሽመልስ አብዲሳን በድርድርም ሆነ ህይወቱን በሰላም መልስልን። መንግስታችን ለእኛ ክብራችን ነው። ይህ የትልቅ የክብር ጉዳይ ነው ሲል የኦሮሞ ወጣት ወይም ደግሞ ቄሮ አሳውቋል። መንግስትን በ48 ሰዓት ውስጥ ለህዝብ ያለውን ነገር አሳውቃለሁ ሲል ቃል ገብቷል። እነ ሲኤንኤን እነ ቢቢሲ እና እነ አልጀዚራ አብይን መሳቂያ አድርገውታል። ቀኑን ሙሉ ሲዝናኑበት እንደዋሉ እየተነገረ ይገኛል። የአብይ መንግስት የህፃን ልጅ መንግስት ነው እያሉ ሲተቹም ውለዋል። የትኛውን ባለስልጣን በፈለጉበት ሰዓት እንደፈለጉ እያንጠለጠሉ መውሰድ ይችላሉ ሲል ፋኖን አሞካሽተዋል እነ ቢቢሲ። ይህንንም ደግሞ የመንግስት ትላልቅ ሚዲያዎች እነ ቢቢሲን ተቃውመዋል። ቄሮም ቢሆን ቢቢሲን ተቃውመዋል። እንግዲህ ውድ አድማጮቻችን በ48 ሰዓት ውስጥ የአብይ መግለጫ የሚወጣ ይሆናል። የሽመልስ አብዲሳ ነገር የሚታወቅ ይሆናል። ለፋኖ ለአማሮች እንኳን ደስ ያላችሁ እያልኩኝ እንግዲህ በቀጣይ ደግሞ የእልልታችሁንና ደስታችሁን በኮሜንት ላይ ያሳውቁን። በቀጣይ ደግሞ የሚሰማውን መረጃ በፋኖ ሰዓት ላይ በኩል የሚወጣውን ትክክለኛ እውነተኛ መረጃ ወደ እናንተ የምናደርስ ይሆናል። ታዲያ መረጃው ለብዙ እንዲደርስ ከወደዳችሁት የምትፈልጉ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። በቀጣይ እስከምንገናኝ ደህና ሁኑ።